አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዜባ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወላሂ ማለት ነው። ትናንትና በጣም ነው ደስ ያለኝ ማለት ነው። ደስ ያለብኝ ነገር ምን መሰላችሁ? የአፍላ ፍቅር ክፍል 123ን ያየ ማለት ነው። እኔ ከወንድሜ ጋር በጣም ነው የቀወጥ ነው ማለት ነው። በቃ ደጋግመን እየመላለስን ነው ያየ ነው እና በጣም ነው ደስ ያለኝ። ለምን እንደው አላውቅም። ስብሽቅ ስልባስ ስለከረም የእውነት ነው የመሰለኝ። አይገልጸውም እና እንደኔ ብዙ ሆዱ የበሸቃል አንዳንዱ ጊዜ ማለት ነው። እውነት ነው የምናስመስለው ነገር አለን እና ኮመንት እናንብብ ብዬ ነው ያመጣኋችሁ ማለት ነው። አፍላ ፍቅር ለምትከታተሉ በጣም ስሜቱ ይገባቸዋል ብዬ አስባለሁ። በነገራችን ላይ ወንድሜ ማለት ነው ስለማያይ እኛ በጣም ደስ ሲለንና ስንጮህ አንደኛው ወንድሜ ቲቪ ማየት አይወድምና ፊልም ምናምን አይከታተልም። ከዛ ምንድነው ብሎ ሲጠይቀን እንደ አፍላ ፍቅር ቱቻ እኮ ጸጋን በቃ ቀጠቀጠቻ ምናምን አሳዩኛል እና ለሱ አሳየን እና እኔ ደስ ብሎኝ እንዴት እንደው አንጀቴ ቅቤ ጥጥት ብሎ እንዳደረ አትጠይቁኝ። እንደውም ክፍል 4 ናፈቀኝ ነው ያልኩት። እንደው እስኪ አሁን ነገ ሐሙስ ይለቀቃል ኢንሻአላህ የምናየው ነው የሚሆነው እና ለመጮህ ደግሞ በአባ ስለተኛ እንዳልጮህበት ብዬ ነው። እና በጣም ነው የገረመኝ እና ኮመንት እናነባለን ማለት ነው። እንደኔ ብሽቅ ያለ 3.1.9 ህዝብ ነው ኮመንት የሰጠው እኔ የኔ ቪዲዮዎች ማለት ነው። አንዷ ምናለች ብቻ ጸጋን ዘርረሽልኝ ደስ ያለችሁ ላይክ ግጩልኝ ብላለች። እኔ ራሱ ገጫታለሁ ወይ በሞትኩት። እንደገና ደግሞ ለጥቀው ጸጋ አንድ ሰውን እንኳን የምትፈራው ሰው ሊኖር ይገባል የምትሉ በላይ ካለች እኔ ራሱ ላይክ የምር ያስፈልጋል። ለምን በቃ በጣም ነገሯ ስልችችችችት ትብላኛለች። ደግሞ አንዴ አፍላ ፍቅር ላይ አንዴ መጣ ያለኝ ደግሞ እንትና ማናት ይቺ የሆነች የ11ኛ ክፍል 11ኛ ዲ ክፍል ማለት ነው። የሆነ ልጅ መጣልኝ ነገረኛ እንደ ጸጋ የሆነ አፈቀረኝ ምናምን እያለች መስተፋቀር ያሰራውልኝ ማለት ነው። ስሟን አላውቀውም። ከዛ ይቺ ደግሞ ቾቻዩ አለች። ቾቻዩ እጅሽ ይባረክ አቦ ጸጋ ሁሌ ጨጓራዬን እንደላጠች ነበር። ልክ አስገባሽላት ይችን ተንንኬሲስ ቤዚዮ ደግሞ አይዞሽ ብላለች። እኔም ቤዛ በጣም አሳዝናኛለች ሀቂቃትም ማለት ነው። እና ጸጋ በመደብደቧ ደስ ያለው ቹቻ ተባረክ እጅሽ አንጀቴን አራሽው ከ7 እንትን በላይ ላይክ አድርገዋታል። በጣም ብዙ ሰው ማለት ነው። 700 ሰው ምናምን ላይክ አድርጓታል። በቃ እንትኑ ኮመንቱ ሁሉ ስለ ጸጋ ነው። በቃ ሁሉም አንጀቱ ቅቤ ይጠጣ። በዚህ ድራማ እንደ ዛሬ ደስ ብሎኝ አያውቅም። ቹቻ እጅሽ ይባረክ ብለዋል። ዋው የምር በጣም ነው ደስ የሚለው። አቦ ቹቻ ይመችኔ። እንትን መጀመሪያ ጊዜ ጸጋ እንትናን ቢዛን ማለት ነው በቹቻና በያሬድ መካከል እንትን ያደረገችውን ሴራ የምር ያሬድ የተናገረው ነገር የምር በጣም ነው ያለቀስኩት። አልቅሻለሁ አልደብቅም። በጣም ነው የተሰማኝ ማለት ነው። እና በጣም ነው የሚገርመው እንደው ኮመንቱ ማለት ነው። እና እዚህ ጋር ደግሞ የቤዛ እናት በዚህ ደረጃ ማቅረባቸው በጣም የሚያሳዝናል። እናት እኮ ግን ቀኝን አይታ አመዛዝና የልጇን ሴፋያቱን ጠብቃ ልጅ ማትጎዳበት ልክ ትመክራለች ምናምን ብላለች። አዎ እሷም ማከብዳበታለች፣ ግን ደግሞ ካለባት አንጻር ነው እሷ እንድታገባ ስለማትፈልግ። አፍላ ፍቅር ሲጀመር ጀምሬ እከታተላለሁኝ፣ ግን ኮመንት ጽፌ አላውቅም። ዛሬ ግን በጣም ደስ ያላችሁ ቹቻዬ መድኃኔዓለም
እጅሽን ይባረክ ብላታለች። በጣች ብቻ ናፈቃ አንደኛ የሆነው እኔ ራሱ እከታተለዋለሁ ከመጀመሪያው ውጭ ሀገር እያለ ነው ምዕራፍ አንድ ጀምሬ ያየሁት ማለት ነው። ከዛ ቹቻዬ እጅሽ ይባረክ ብዙ እጅሽ በቃ ሁሉም ሰው በቃ ስለጸጋ ነው ስለ ቹቻ ነው በቃ ቹቻዬ 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 እንደው በቃ ይሄ 3.9 ሺህ ህዝብ በቃ የሰጠው ኮመንት እንደው እዚህ ጋር ደግሞ ጸጋ ትውጣልኝ እጭ አስጠላኝ ፊልሙ አስቀያሚ የሆነ ፊልሙም አያስጠላም ቆንጆ ነው። ግን ያው ነገር ይበዛበታል። የነ ሀናንና የነ እንትናን የሀናንና የብሩክን ፍቅር ስታዩ ደግሞ በስንት ፈተና ውስጥ ተወጣጥሮ ዛሬ ሰላም ያለው ፍቅር ሆኗልና ሁሉም ነገር ደግሞ ተፈትኖ ነው የሚያልፈው። የቤዛና ጥሩ አላረግሽም የምር ቹቻ የጓደኝነት ጥግ ይመችሽ። አቻው ያቺም እሷም ለሷም ዋጋ ከፍላላታለች። ቹቻም ቤዛም ለቹቻ ፍቅረኛ እስከ መካድ ድረስ ማለት ነው። እና ውዶቼ እኔ በጣም ነው የገረመኝ። እስኪ ይሄንን አየት አድርጉት። እኔ በጣም ደስ ብሎኛል። ኮመንቱ በቃ ቹቻ 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 ነው በቃ። እና ውዶቼ መልካም አዳር፣ ደህና ሆኑልኝ። እኔ ደስ ያለኝን ኮመንት ላጋራችሁ ብዬ ነው። መቼም ብዙዎቻችሁ ተውታላችሁ፣ ግን ይደንቃል። እና ለዛ ነው መልካም አዳር። ሌላ ቪዲዮ እስከምንገናኝ አብራችሁን ቆዩ።